ከዚህ በመቀጠል ደግሞ በተለይ ይህንን የኤሌክትሪክ ባጃጅ የምትገዙ መጀመሪያ ማወቅ የሚገባችሁ ጉዳይ አለ። በተለይ ከዲናሞ ጋር ተያይዞ በቅርቡ ወደ 5 የሚሆኑ አዳዲስ ኤሌክትሪክ ተሽከርካሪዎችን የገዙ 5ቱም በዲናሞ ጉዳይ ከፍተኛ የሆነ ችግር ውስጥ ገብተዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን ላይ የምንመለከተው በሀገራችን ኢትዮጵያ በስፋት እየተለመዱ ስለመጡት አዳዲስ የኤሌክትሪክ ባጃጆች አሁናዊ ዋጋ መረጃቸውን ነው። እንግዲህ ዛሬ ሰኔ 11 2018 ሙሉ የዋጋ ዝርዝሩን ወደ እናንተ ይዤላችሁ የቀረብኩት። በተለይ መግቢያ ላይ እንዳያችሁት እነዚህ የኤሌክትሪክ ባጃጆች ብዙዎች እየተቸገሩበት ያለው ጉዳይ አለ። ይህ ጉዳይ ከዲናሞ ጋር ተያይዞ ነው። በምን ምክንያት ነው የሚለውን እንግዲህ እንዲሁም ደግሞ ጥንቃቄ ማድረግ የሚገባችሁስ ምንድነው የሚለውን በዚህ ቪዲዮ አካተን ነው በዚህ ሰዓት ወደ እናንተ የመጣ ነው። እንደምታውቁት በዚህ ቻናል እንግዲህ ሁለተኛው ቻናላችን ነው። ስለ ተሽከርካሪዎች መረጃ የምንሰጥበት አዲሱ ቻናል ነው። ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በዛሬው ፕሮግራማችን ሁለት በቅርቡ የገቡ አዳዲስ የኤሌክትሪክ ባጃጆችን መረጃ ነው ይዤላችሁ የቀረብኩት። ይህም እንግዲህ የመጀመሪያው ኢጃ ኤሌክትሪክ ቻርጅ ባጃጅ ነው። በተለይ ይህ ባጃጅ በአንድ ፉል ቻርጅ 150 ኪሎ ሜትር መጓዝ የሚችል ሲሆን ከሹፌር ውጭ ከ6 ሰው በላይ መጫን የሚችል ነው። ነገር ግን አጠቃላይ ፋብሪካው ሰርቶት ያወጣው እስከ 6 ሰው እንዲጭን ተደርጎ ነው። ይህ ባጃጅ አውቶማቲክ ትራንስሚሽን የሚጠቀም ሲሆን ቶፕ ስፒዱ 52 ኪሎ ሜትር በሰዓት ነው። ይህ ባጃጅ እንግዲህ እንደ ሌሎች ተሽከርካሪዎች ሳይሆን በማንኛውም በኖርማል ቻርጅ የትም ቦታ መደረግ የሚችል ነው። በዚህ ባጃጅ ላይ የተገጠመለት ባትሪ ወደ 4000 ኢንጂን ፓወር ያለው ሲሆን ይህም እንግዲህ ወደ 72 ቮልት አካባቢ ያመነጫል። ይህ አዲስ ባጃጅ እንግዲህ ከበቂ መለዋወጫ ጋር ነው በአሁኑ ሰዓት አዳማም እንዲሁም በመዲናችን አዲስ አበባ ላይ ለገበያ መቅረቡን ተመልክተናል። ታዲያ ይህ ባጃጅ በአሁኑ ሰዓት እየተሸጠ ወይንም እየተጠራ የሚገኝበት ዋጋም ከቦታ ቦታ ልዩነት ቢኖራቸው ከ1 ሚሊዮን 450 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። በሁለተኝነት ደረጃ ያስኩላችሁ የኤሌክትሪክ ባጃጅ ጃምቦ የተሰኘ የኤሌክትሪክ ባጃጅ ነው። ይህም እንግዲህ በአንድ ፉል ቻርጅ ወደ 150 ኪሎ ሜትር መጓዝ የሚችል ሲሆን ከሹፌር ውጭ 6 ሰው መጫን የሚችል አውቶማቲክ ትራንስሚሽን የተገጠመለት ተሽከርካሪ ነው። ይህም ቻርጅ እንግዲህ ቻርጅ ለማድረግ ኖርማል ቻርጅ የትኛውን ቦታ ማድረግ የምትችሉት ሲሆን ባትሪ ታይፑ ሊቲየም አየን ባትሪ ተገጥሞለታል። ይህ ወደ 5000 ዋት የሚያመነጭ የባትሪ ፓወር ያለው ሲሆን ይህም እንግዲህ ወደ 76 ቮልት አካባቢ ያመነጫል። ይህም ተሽከርካሪ በአሁን ሰዓት ከበቂ መለዋወጫ ጋር ሁለቱም ማለት ነው ከ2 ዓመት ዋስትና ጋር እንግዲህ ለገበያ መቅረባቸውን ተመልክተናል። በመዲናችን አዲስ አበባ እንዲሁም በአዳማና በተለያዩ የክልል ከተሞች ይህኛው አሁን ላይ ከቦታ ቦታ ልዩነት ቢኖራቸው ከ1 ሚሊዮን 270 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል ማለት ነው። ሌላው እንግዲህ መግቢያ ላይ እንዳያችሁት እነዚህን የኤሌክትሪክ ባጃጆች መግዛት ለምትፈልጉና ለመግዛት ያሰባችሁ ከፍተኛ ጥንቃቄ ማድረግ የሚገባችሁ ነገር አለ። ከሰሞኑ እንግዲህ እጅግ በርካታ ቪዲዮዎችን ለካምፓኒው እያደረስ እንገኛለን በተለያዩ አጋጣሚዎች። ይህም እንግዲህ ይህን ተሽከርካሪ የሚያመርተው ድርጅት ከታች ከዲናሞ አካባቢ ማለት ነው ከቨር አለማድረጉ 5 የገዙ ሰዎች ሙሉ በሙሉ 5ቱም ዲናሞአቸው እየተቃጠለ ያለበት ነው። ይህ ማለት አዲስ ገዝታችሁ የሆነ ውሃ ረጨት ካደረገው ዲናሞውን ከጥቅም ውጭ አድርጎ እንግዲህ ገና በገዛችሁት በሰዓታት ውስጥ የአይነት አጋጣሚ ስለሚፈጠር ይህንን ባጃጅ የምትገዙ ከፍተኛ ጥንቃቄ ማድረግ ይኖርባችኋል። ውሃማ አካባቢ ከታች ክፍት ስለሆነ የዲናሞ ከቨር ስለሌለው ጥንቃቄ ልታደርጉበት የሚገባ ጉዳይ ነው።
በሚሊዮኖች እንግዲህ አውጥታቸው ገንዘባቸው በአንድ ቀን ውስጥ ከጥቅም ውጭ ሲሆን በጣም የሚያሳዝን ጉዳይ ነው። ይህንን እንግዲህ በተለያዩ በቲክታክም በኤፍቢም ብዙ ቪዲዮዎችን በእንግሊዝኛም ጭምር ሰርተናል። እንግዲህ ሁሉም ሸር እያደረጉት ለድርጅቱ እንዲደርስ እያደረግን ነው። ይህንን ተሽከርካሪ ሲያመርቱት ቢያንስ ለዲናሞ ከቨር እንኳን መደረግ መቻል ያለበት ጉዳይ ነው። በዚህም ጉዳይ እጅግ ብዙዎች እየተቸገሩና ገንዘባቸው ከጥቅም ውጭ እየሆነ ያለበት ሁኔታ ስላለ ይህም እንግዲህ በቅርቡ ካምፓኒው ድምጻችንን ሰምቶ ከቨር አድርጎለት ለገበያ እንደሚያቀርባቸው እንጠብቃለን። ዞሮ ዞሮ አሁን ላይ እነዚህ ተሽከርካሪዎች ዋጋቸው እጅግ በጣም ሃይ በሆነበት ሰዓት በዚህ ሁኔታ ተሽከርካሪው ችግር ሲኖርበት መመልከት በጣም የሚያም ጉዳይ ነው። ሌላው እንግዲህ በነዳጅ የሚሰሩ የባጃጅ ዋጋዎችስ የምትሏላችሁ እንግዲህ በመዲናችን አዲስ አበባ ላይ ሳይሆን በወሎና አካባቢው በየወሩ የማደርሳቸው መረጃ አለ። በዚህ ሳምንት እንግዲህ ከወሎና አካባቢ ኮምቦልሻ፣ ደሴ እንዲሁም ደግሞ ወልዲያ የሚመጣልኝን መረጃ የምሰራላችሁ ነው የሚሆነው። አሁን ላይ የባጃጅ ዋጋ እንግዲህ የማይቀመስ የማይነካ ሆኗል። በተለይ ለመሆኑ በአሁኑ ሰዓት ባጃጅ ገዝታችሁ ትርፋማ የሆናችሁ ሰዎች አላችሁ? እስኪ ካላችሁ አለን በሉኝ ኮመንት ላይ። ምክንያቱም ብዙዎች እንደሚሉት ከሆነ አንድ ባጃጅ በቀን እስከ 6000 8000 እንሰራለን የሚሉ አለ። ምን ሰርተው ይሆን ይህን ያክል ብር የሚያመጡት የሚለው የብዙዎቻችን ጥያቄ ነው። ባጃጅ ይህን ያክል ገቢ ካስገባ ሰው ለምን ወደ መኪና ይሄዳል የሚለው ጥያቄ ውስጥ የሚከት ነው። ዞሮ ዞሮ እናንተ በዚህ በባጃጅ ከፍተኛ ጥቅም ያገኛችሁ ካላችሁ ኮመንት ላይ አሳውቁን ለማለት ያክል እወዳለሁ። ዛሬ እንግዲህ የብዙዎቻቸው ጥያቄ የሆኑትን የኤሌክትሪክ ባጃጆች አሁናዊ ዋጋ መረጃቸውን ዛሬ እንግዲህ ሰኔ 11 2018 ነው ይህንን ቪዲዮ ወደ እናንተ የሰራሁላችሁ። ምናልባት የቪዲዮ እናንተ ላይ ቆየት ብሎ ሊደርስ ይችላል። ማለትም በ3 ቀን በ4 ቀን ከሳምንት በኋላም ሊደርሳቸው ስለሚችል ይህንን መግቢያ ላይም መጨረሻ ላይም የገለጽኩትን ቀን ከግምት ውስጥ ልታስገቡት ይገባል። ምክንያቱም ብዙ ጊዜ የሚያጋጥመኝ ነገር የዛሬ ዓመት የለቀቁትን ቪዲዮ በዛሬው ቀን ተመልክተው ይህንን የዋጋ መረጃ መሰረት አድርገው የሚመለከቱና የሚያስቡ እጅግ በርካታ እህት ወንድሞች ስላሉ ይህንን ከግንዛቤ ውስጥ አስገቡ ለማለት ያክል እወዳለሁ። እንግዲህ ሰሞኑን የተለያዩ የመኪና መረጃዎችም ሆነ የባጃጅ ዋጋዎችን የሞተር ሳይክል ዋጋዎችን በተመለከተም አለፍ እያልኩኝ እንግዲህ በ5 ቀንም በ6 ቀንም የሰራሁት አለ። ያላያችሁ ካላችሁ መለስ ብላችሁ መመልከታችሁን እንዳትረሱ እያልኩኝ ሁላችሁም ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።